ዓለም ላይ ታዋቂነትን አትርፈዋል። ለነሱ የቅንጦት ህይወት አዲስ አይደለም። በየዓመቱ ሚሊዮኖችን በአካውንታቸው ያስገባሉ። በአርሰናልም ቤት ተወዳጅነትን አትርፈዋል። ታዲያ እነዚህ ተጫዋቾች እነማን ናቸው? ሰላም የምርጥ 6 ሚዲያ ተከታታዮች፣ በዛሬው ቪዲዮአችን ከእግር ኳሱ ዓለም 6 የአርሰናል ከፍተኛ ተከፋዮችን ልናስቃኛችሁ ወደድን። ለምርጥ 6 ሚዲያ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ ይሁኑ። እስከ ዝግጅታችን ፍጻሜ ድረስ አብሮነታችሁ አይለየን። ወደ ቪዲዮ አለፍን። ስድስተኛ የዘር ሐረጉ ከአፍሪካ የሚመዘዘው የቀይ መስመር ሞተሩ ቡካዮ ሳካ። ይህ ባለ ድንቅ ተሰጥኦ ተጫዋች በ2001 ወርሃ መስከረም 5 በሰሜን ለንደን ይችን ዓለም ተቀላቀለ። እድሜው ለእግር ኳስም ሲደርስ የአርሰናል አካዳሚ በመግባት የእግር ኳስ ህይወቱን ጀመረ። በአርሰናልም ቤት በጥሩ ስነ ምግባር አደገ። በ2018 ለዋናው ቡድን የመሰለፍ ዕድል ያገኘ ሲሆን ባደረገውም የመጀመሪያ የአውሮፓ ሊግ ጨዋታ ድንቅ ብቃቱን በማሳየት የአርሰናልን ቀልብ መግዛት ቻለ። በጨዋታውም የመጀመሪያ ግቡን ማስቆጠሩ አይዘነጋም። ሳካም የጠንካራና የተወዳጅ ባህሪ ባለቤት ሲሆን ከቡድን አጋሮቹም ጋር ሆነ ከአሰልጣኞቹ ጋር ጥሩ ግንኙነት አለው። ይህ የፊት መስመር አጥቂ ጠቅላላ የሀብት መጠኑም ከ30 ሚሊዮን ዶላር በላይ እንደሆነ ይነገራል። መድፈኞቹም ለዚህ ባለ ድንቅ ተሰጥኦ ተጫዋች በሳምንት 195,000 ፓውንድ ይከፍሉታል። Single-mindedness, the quality of being focused and determined. The characteristic. Every step you've taken is led. አምስተኛ አስፈሪ የፊት መስመር አጥቂ ቪክተር ዮከሬስ እንደ አውሮፓውያን አቆጣጠር በ1998 ይችን ምድር በሀገረ ስዊድን ተቀላቀለ። ይህ ባለ ግርማ ሞገስ አጥቂ የእግር ኳስ ህይወቱንም በስዊድን ታላቅ የወጣቶች አካዳሚ ጅማሬውን አድርጎ ነበር። ሆኖም እንደ አውሮፓውያን አቆጣጠር 2023 የፖርቹጋሉን ስፖርቲንግ ሊዝበን በ20 ሚሊዮን ዩሮ ከኮቨንተሪ ተቀላቀለ። በስፖርቲንግ ሊዝበንም ቤት ባደረጋቸው 102 ጨዋታዎች 97 ጎሎችን ማስቆጠሩ አይዘነጋም። 2025 ወርሃ ጁን በ63 ሚሊዮን ዩሮ መድፈኞቹን የተቀላቀለ ሲሆን በመድፈኞቹም ቤት የግብ አዳኝነቱን ቀጥሏል። ባደረጋቸው ጨዋታዎችም ከ10 በላይ ጎሎችን ማስቆጠር ሲችል ጠቅላላ የሀብት መጠኑም ከ10 ሚሊዮን ዶላር በላይ ነው። ሳምንታዊ ደሞዙም 200,000 ፓውንድ። አራተኛ የአርሰናል የመሃል ሞተር የሆነው ማርቲን ኦዲጋርድ የትውልድ ቦታውም ኖርዌይ ሲሆን እንደ አውሮፓውያን አቆጣጠር በ1998 ይችን ዓለም ተቀላቀለ። ይህ ምትሃተኛ ተጫዋች የእግር ኳስ ህይወቱንም በኖርዌይ የጀመረ ሲሆን በ2015 ወደ ሪያል ማድሪድ በመዘዋወር በሪያል ማድሪድ መለያም 129 የላሊጋ ጨዋታዎች ላይ መሳተፍ ቻለ። ባደረጋቸውም 129 ጨዋታዎች 4 ጎሎችና 6 አሲስት አድርጓል። በተጨማሪም ወርሃ ጃንዋሪ 2021 አርሰናልን በ35 ሚሊዮን ዩሮ የተቀላቀለ ሲሆን በአርሰናል መለያ እጅግ ድንቅ የሚባል እንቅስቃሴን እያሳየ ይገኛል። በአርሰናል ቤት 135 ጨዋታዎችን አድርጎ ከ35 በላይ ጎሎች ማስቆጠር ሲችል እንዲሁም ከ45 በላይ ለግብ የተመቻቹ ኳሶችን ማቀበል ችሏል። ይህ ተጫዋች ጠቅላላ የሀብት መጠኑም ከ45 ሚሊዮን ዶላር በላይ እንደሆነ ይነገራል። ሳምንታዊ ደሞዙ 240,000 ፓውንድ ነው። ሶስተኛ የአርሰናል የጀርባ አጥንት የሆነው ተወዳጁ ዲክላን ራይስ የትውልድ ስፍራው እንግሊዝ ሲሆን እግር ኳስን ከ5 ዓመቱ ጀምሮ ይጫወት ነበር። እድሜው ከፍ ሲልም በ2014 የዌስትሃምን አካዳሚ በመቀላቀል የእግር ኳስ ህይወቱን አለሳልሶ ቀጥሏል። ለዋናው ቡድንም በ2017 መሰለፍ ሲችል ባደረጋቸው 204 ጨዋታዎች 10 ጎሎችና 9 ለግብ የተመቻቹ ኳሶችን ማቀበል ችሏል። በወርሃ ሐምሌ 2023 የሰሜን ለንደኑን ክለብ በ105 ሚሊዮን ፓውንድ የተቀላቀለ ሲሆን በአርሰናል መለያም 85 የፕሪሚየር ሊግ ጨዋታዎችን ላይ መሰለፍ ሲችል 13 ጎሎችና 18 ለግብ የተመቻቹ ኳሶችን ማቀበል ችሏል። ይህ ተወዳጅ ተጫዋች ጠቅላላ የሀብት መጠኑም 40 ሚሊዮን ፓውንድ ሲሆን ሳምንታዊ ደሞዙም 240,000 ፓውንድ።
ሁለተኛ ብራዚላዊ የፊት መስመር አጥቂ ጋብሪኤል ጀሰስ። ተጫዋቹም የእግር ኳስ ሕይወቱን በሳኦ ፖሎ ጎዳናዎች በመጫወት ጀምሯል። በ2013ም ፓልሜሪያስን በመቀላቀል በፓልሜሪያስን ቤት ጥሩ የሚባል እንቅስቃሴን በማድረግ ነው በ2017 ወደ ማንቸስተር ሲቲ ቤት አምርቷል። በማንቸስተር ሲቲ ቤትም ቆይታው 236 ጨዋታዎች ላይ በመሰለፍ 95 ጎሎች እና 46 ለግብ የተመቻቹ ኳሶችን ማቀበል ችሏል። በፈረንጆቹ አቆጣጠር ወርሃ ጁላይ 2022 መድፈኞቹን በ45 ሚሊዮን ፓውንድ የተቀላቀለ ሲሆን በመድፈኞቹም ቤት በአጠቃላይ ባደረጋቸው 75 ጨዋታዎች ላይ በመሰለፍ ከ20 በላይ ጎሎች እና ከ16 በላይ ለግብ የተመቻቹ ኳሶችን አቀብሏል። ይህ ተጫዋች ጠቅላላ የሀብት መጠኑም $27 ሚሊዮን ሲሆን ሳምንታዊ ደሞዙም 265,000 ፓውንድ ነው። አንደኛ በጉዳት ምክንያት ብዙ ግልጋሎት እየሰጠ የማይገኘው ካይ ሃቨርትስ። ተጫዋቹም የእግር ኳስ ሕይወቱን በጀርመን በባየር ሊቨርኩሰን ጅማሬውን ሲያደርግ ለዋናው ቡድን በ17 ዓመቱ የመሰለፍ እድል አግኝቷል። ካይ ሃቨርትም በ72 ሚሊዮን ፓውንድ በ2020 ቼልሲን የተቀላቀለ ሲሆን በቼልሲ ቤት ጥሩ የሚባል ጊዜ ማሳለፍ ችሏል። በ139 ጨዋታዎች 32 ጎሎች እና 15 ለግብ የተመቻቹ ኳሶችን አቀብሏል። በመጨረሻም በ2023 ወርሃ ጁላይ ወደ መድፈኞቹ በ65 ሚሊዮን ፓውንድ ተዘዋወረ። በአርሰናል መለያ 83 ጨዋታዎችን በማድረግ ከ22 ጎሎች በላይ አስቆጥሯል። ይህ ተጫዋች ጠቅላላ የሀብት መጠኑም $30 ሚሊዮን በላይ እንደሆነ ይነገራል። ሳምንታዊ ደመወዙም 280,000 ነው። የዛሬው ቪዲዮአችን ይህን ይመስል ነበር። በሌላ ቪዲዮ ውስጥ የምንገናኝ። ይመቻችሁ።